በልጅነት ያላገኘነው ኒዶ ብስኩቱን እየነከርን ያስ የከው እንዲህ በለው ይኸውልህ ጠላት እኮ ነው ዛሬ እንደምዚህ የሚለው አንድ ሁለት ሶስት በእሱ ይጸልያል እሳት በቃ የዛለትም ዞርም አላለም አሁንም ዞርም አላለም ምንም ጣጣም የለውም ብትነግረውም ስለ አሜሪካ ምንም አይመስለውም ሸበላው ታሻብለል ወንድ ብቻ ቢሆን ሰረቃ እና መልአኩ ገብርኤል ጋር ግን እንደዚህ ቢባል ነገር የለም በቃ ዛሬ ዓለምን ጠቀላለው ካል ልክ ነው ዛሬ ምድር ባፍጥማ ተገለበጣለች እውነት ነው እስቲ አንድ ሳሚ ነው አሜን እግዚአብሔር መቼም ሰውን ይወዳል አይደለ እንደውም ከመላእክት ሁሉ ምን ብሎታል ከመላእክት ሞቷል እንዴ ኢየሱስ ከመላእክት ለማሞተ አይደለ እንትን ሉሲፈር እኮ መልአክ ነበር አይደል ተጣላረ ኢየሱስ ሞተለት አልሞተለትም ለኛ ለወደቅነው ነው ሞተል ኢየሱስ በጣም እኛን ነው የሚወደው አትድከሙ በዚህ ክብር ለኢየሱስ ይሁን ለሰው ልጅ ያለውን ፍቅር አሳይቷል እና ሰው ነው የሚወደው የሞተውም ለሰው ነው ለወደቀው ሰው ታዲያ የሰውን የሚወድ እንዴት እኔና እናንተ ከዶሮ በኋላ እንፈጠራለን እና አስባችሁ ታውቃላችሁ ውሻ ሲኔረ ነው በመፈጠር አያ ዶሮ ድኩላ ጅብ ሲኔር ነው አላ ምንም መኩራራት ያስፈልግም በመፈጠር ከሆነ መጨረሻ ነው በመወለድ ከሆነ ደግሞ አንደኛ እና ሰውን እና ሳስበው ዛሬ ቆም ተኙ የመልእክቴ ርዕስ ዛሬ ተኙ በቃ በጣም እኮ የሚገርም ነገር ስለዚህ ከዛ አዳምን ለብቻው አየው ስለዚህ ረዳት ያስፈልጋል ሁሉን ሲፈጥር አዳም አልነበረም እንዴት የሚወደውን አዳምን መጀመሪያ ነበር መፍጠር የነበረበት እንዴ ከሾላ በኋላ የተፈጠር ነው ከሸንኮራ በኋላ እኮ ነው የተፈጠር ነው እንዴ ተገነጥሏል ከሱ በኋላ ነው የተፈጠርከው አንተ ስለዚህ ለምን የሚል ጥያቄ ስለሚያስነሳ ለምን ብዬ ጠይቄ የተመለሰልኝ መልስ የመጨረሻው አዳም አያሰራም አዳም ምን አይልም ምክንያቱም እግዚአብሔር መጀመሪያ አዳም ይሁን ብሎ አዳምን ማድረግ ይችላል ከሱ ጋር አብሮ ሆኖ አዳም ይሁን ካለ በኋላ ከዛ ሰማይ ይሁን ብሎ ቢጀምር ማለት ነው አዳም ምን ይላል መሰለህ አልሰፋም እመለ ትንሽ እንደገና ደግሞ ተነጋግረን ብንሰራው ይሻል የኮሚቴ መንፈስ የተወጋዩን ሄሎ ፓስተር አይደለ አሁን ፓስተር ይሰናማል ጌታ ይባርክ በቃ እኔ ምን ማለት ቶሎ ነው እንትን ይኸውልህ በቃ ጸልይልኝ እሺ በቃ ዝም ብለህ ጸልይ ምናሽ በቃ ዝም ብለህ ጸልይና እኔ ደውዬ በቃ ጌታ ስሙ በቃ ምን በቃ ሄሎ ተዘግቷል ከዛ ምን ከአምስት ደቂቃ ማለት ደውላለች ሄሎ ፓስተርና ምን አለ ምን አለ አሁን ከደወልኩት ልጅ ነኝ ጸልይ ያልኩበት ጉዳይ ምን አለ አንቺ ያምሻል እንዴ እኔ ደግሞ አልችልም እንዴ ምንድነው ቅድም ምን አልሽኝ እንዴ ምን አልሽው ነገር አለ ምን ነክቶሻል አንቺ አይ ፓስተር ይሄም እንደዚህ በቃ አንዱንም ነበርና ጋብቻ ለመፈጸም እንደው የጌታን ፈቃድ ማወቅ ፈልጌ የጌታን ፈቃድ ማወቅ ፈልጌ በአምስት ደቂቃ የኔን ጸሎት ነው አንቺ ታዲያ እኔ አንድ ነገር ልንገራችሁ ያ ምን ይሰራል ረጅም እኔ የምፈልገው ጌታ ረጅም እንዴ የጌታ መንፈስ ያለበት ጌታ የመረጠልሽ የራስሽ አጭሩ ነው ይሻላል
አንቺ ባል ነው የምትፈልጊው ባስኬትቦል ተጫዋች ነው የምትፈልጊው? አሽኑ በጣም ቁመቷም ነው በቃ ሞዴሊስት ነው የምትመስለው። በጣም ይገርም ደግሞ ውስጥ ቃቱ ተሞካይች ደስ ይላል። ጌታ ይመስገን። አጥንቴ ስለሆነ የተወሰደችው ትክክለኛ አጥንት መገጠም አለ ገብታ የዘን አጭር ከሆነ እንዲህ እያለ መከራ ነው። ረጅም ከሆነ እንዲህ ብለህ ነው የምትሄደው። ትክክለኛ ምልክቶች በመላክ ቢመጡ ኖሮ እያንዳንዳችን እዚህ ምልክት ቋንቋ ተናጋሪ ነበር። እግዚአብሔር የተመሰገነ ይሁን። በሰው ነው የሚናገር። ለምን ብትሉ አያችሁ በመላክ በነ ገብርኤል ሲናገር በዛ ዘመን መጥቶ ለገብርኤል መልስ ሰጠው። እንዴት ይሆናል ሲል ገብርኤል ገረመው። ታውቃለህ? ገብርኤል ገረመው። ምክንያቱም ገብርኤል ማለት እነ ገብርኤል መላእክታን እግዚአብሔርን የሚያውቁት ዕውቀትና ሰዎች እግዚአብሔርን የሚያውቁት ዕውቀት ከፍተኛ ልዩነት አለ። እነ ገብርኤል እግዚአብሔርን ሲያውቁት በቅርብ ነው። ይሆናል ካለ ይሆናል ነው። ዛሬ ምድርን በእጄ ጠቀላለሁ ካለ ልክ ነው ነው የሚሉት እነሱ። ሰው ጋር ቢሆን ግን እንዴት ጠቀለዋል? የቺካጎን ጦር የሚመሳሰሉት እነዛ ፎቆች እጅን አያውጉም ነው የሚለው ሰው ቢሆን ማለት ነው። አያችሁ እነ መልአኩ ገብርኤል ጋር ግን እንደዚህ ቢባል ነገር የለም። በቃ ዛሬ ዓለምን ጠቀላለሁ ካለ ልክ ነው። ዛሬ ምድር ባፍጥማ ትገለበጣለች እውነት ነው። እስቲ አንድ ሰው አሜን አያችሁ እግዚአብሔር እነሱ የሚያውቁት እንደዚህ ነው የሚያውቁት። እዚህ መጣና አገልጋይ ገረመው ገብርኤል እንዴ መቅደስ ውስጥ እንዴት ይሆናል? እንዴት ይሆናል? መቅደስ ውስጥ ያገለገልክ እንዴት ይሆናል? እግዚአብሔርን እኔ ማለት አልሰማማም። እኔ ከዚህ በኋላ ሌላ ስትጨምር በጌታ ላይ መስማት አልፈልግም። እስከዛ ድረስ በጌታ ሰላም። እስቲ አንድ ሰው አሜን ይላል። አሜን። ክብር ለኢየሱስ ይሁን። ለዚህ ነው ታውቃላችሁ ለኛ በመላክ ይናገረን ስለማናምን ሁላችንም በቃ እዚህ ስብከት ሁሉ ነበር የሚሆነው። እግዚአብሔር ይባረክ። መቼም የምህረት ዘመን ላይ ያለነው በሰው ይናገራል። ስለዚህ በነብይ አበበች መጥቶ ይናገራል። አይሆንም ይሆናል ብትል አበበች ምን ታደርጋለች? በሰላም ታዝባ መሄድ ነው። መልአክ ቢሆን ኖሮ ግን ቁልፍ አድርጎ ጠቅላላ ተቆልፈሽ ነበር የምትሄጂው። እግዚአብሔር ይባረክ በሰው ስለሚናገር። እስቲ አሜን በሉ። ጌታ ይባረክ። ልንገራችሁ ሴቶች ባይኖሩ እቺ ምድር ራሱ የጦር ካምፕ ነው የምትመስለው። ምንም አታም ውበት አይኖራትም። ወንድ ብቻ ቢሆን ሰደቃ በቃ እህቶች እግዚአብሔር ይባርካችሁ። ወንድሞች ሰላም ለእናንተ ይሁን። ሌላ ምለው ነገር የለም። እና ቸርች ውስጥ እንደዚህ አይነት የመሳሰሉ ድንቅ እህቶች እስከ ሞት የሚከተሉ ፍቅርም እስከ መቃብር የሚገባቸው እየሰማ ነው። የሆነ ነገር አይተው ዞር የማይሉ ፓስተር ተሰደበ ሲባሉ ፓስተር እንዲተወራበት ሲባሉ ላጥላጥ የማይሉ ቸርች ተው የማይሉ እስከ መጨረሻ የሚከተሉ ናቸው። እነሱን ለማጥመድ ቸርች ውስጥ ስንት አይነት ነገር ይመጣል መሰል። እንደ ጥቅስ ኤፌሶን 5ን በጣቱ ይዞ ይመጣል። እንደዚህ ይዞ እሷን አጥርቶም ይመጣል። ያው ለኤፌሶን 5 ሚስት ለባሏ ምናምን ብሎ ይመጣል። ያኔ እህቶቻችን የዲዘርኒንግ ስፒሪት ካላቸው ሸበላው ተሸብለል ይገላግሉታል። እዛው ከአስፋልት ላይ ኢየሱስ ያድናል። አሜን ነው። እውነትን እንዴ ስንት 3 አመት 4 አመት ጉልበት በልቶ ገንዘብ በልቶ አርጎ ፍሬቻ ሳያሳይ እጥፍ የሚል ስንት አይነት ሰው አለ። ዲዘርን ካረክሽ ግን የመጀመሪያ ቀን ገና መንፈሳዊ ሲሆን ወደ ልቤ ምናምን ሲል ንካው አንዳንዱ እኮ የመጀመሪያ ጊዜ ኮታኩን በቃ የሚመጣና በቃ መጀመሪያ ሌሊት ላይ ነው
በህልሜ ነው። አንቺ ከዛ ቬሎ ለብሰሽ እንደዚህ እየሮጥሽ መጫለሽ፣ እኔ ደግሞ አበባ እየበተንኩ እከተልሻለሁ። ከዛም አንድ ላይ ተያይዘን እዛ አበባው ላይ ስንወድቅ አየው ሲልሽ እቺማ ድሮ በልጅነት ያያት የህንድ ፊልም ነች። ስለዚህ ምን በል ንካው። ይገርማችሁ አንድ ቀን ሰው ትምህርት ቤት ጌታ ህፃናት ትምህርት ቤት ህፃናት በአምላክ የምትባል በጣም ድንቅ ሴት አለችና እሷ ጋር ታስተምራለች። እሷ የምታስተምርበት ህፃናት ሙያ ገብተን አገልግለን ምናምን በቃ አሁን እዛ ውስጥ ትምህርት ቤት ውስጥ ምግብ ጋር ትምህርት ቤት ምን ያገናኛል? በቃ እኛ እንግዲህ በቃ ጌታ ያዘጋጃል ብለን እንወጣስነ እንደ ቁጭ ብለው ለካ ልጆቹ እንትን ይሄ ኒዶ ወተትና ብስኩት ይሰጣቸዋል። በለው ወንዴ ኒዶ በልጅነት ያላገኘነው ኒዶ ብስኩቱን እየነከርን ያዝ ከክተን ለልጆቹ የሶስት ቀኑን የሚሆን እኛ ቀርብ አሁን ለሌላ ሰው አይገባም፣ ለኛ ግን ሚራክል ነው። በቃ እግዚአብሔር ያዘጋጃል የሚለው ግን በእምነት የሚሆነው ነገር በዛ ላይ ፍሬሽ። እኔ እናቴ ከባለቤቴ ጋር ተጋብተን ሙሉ ጊዜ እንደሰጠው ነው የተጋባ ነው። ስለዚህ እንጀራ ወይዘሮ ገነት ከሚባሉ እናት እንጀራ በየቀኑ እንገዛለን። በየቀኑ ከሳቸው እንጀራ እናመጣለን። እና እናቴ ጠራችን። ለምን እንዲህ ታደርጋላችሁ? እናንተ አሁን ትዳር ጀምራችሁ ይሄን ያለ 5 ዓመት ምናምን የበላነው እሳቸው ጋር እየገዛን ማለት እና እናታችን ይሄን እኮ ከምታርጉ እዛ የገበያ እንጀራ እየገዛችሁ ከምትበሉ ጤፍ አስፈጥቻታችሁ እንትናችሁን ገዝታችሁ ምናምን ትላለች። እና እኔ ጊዜ የለንም እኛ ማገልገል ላይ ነው ትኩረት የምንሰጠው። እኛ ገና ጋግረም ጊዜ የለን ሁለታችንም ይሄድንም። ምንድነው ትልቁ ያልገባት እናት እኛ በወር 25 ኪሎ ምናምን መግዛት አንችልም። በቃ የዕለቱን ነው ጌታ የሚሰጠን። እኛም የዕለቱን እየገዛን እንበላለን። አንዳንዴ ይኸውልህ ችግርን ራሱ ብልጥግና ያደርገዋል። አየህ በዕለት ዕለት ገዝቶ መብላት የሚችል ሰው የለም ለካ ወር ላይ ካላስፈጨ በስተቀር። እኛ ወር ላይ ከወፍጮ ገላግሎን ከምናምን ከሊጥ ማብኳት ከአብሲትና ከተለያዩ የአብሲት አሰራር ጥሩ ነው። እግዚአብሔር የተመሰገነው። ለመታው ነበር በኋላ ደግሞ እንደገና እንጀራ እንዴት ይደረጋል ብዬ አር ዩ ሬዲ እንዲህ በለው። ጠላት እኮ ነው ዛሬ እንደምዚህ የሚለው 1 2 3 እንድገመው ወደዛ ወደዛ ከዚህ ቀን ጀምሮ እኔ ፓስተር ፋሲል እና ወንጌላዊ መዝሙር ዘሚካኤል ቤት ከሌሊቱ 11 ሰዓት ሄደን እንጸልያለን። እና መዝሙር ሻወር ወስዶም ብሎ 11 ሰዓት ላይ ተጠብቀናል እና እንጸልይ መዝሙር ሰዓት። ፋሲልም በጣም እኔን ወንጌል መስበክ ያስተማረኝ ልጅ ነው። በጣም ድንቅ ልጅ ነው። ቾራ ባቻ እንጸልያለን። ስንጸልይ ያ መዝሙር ዘሚካኤል ከግርግዳ ላይ የዓለምን ካርታ ነቀልና ከራሱ ቤት እኮ ነው መሬት ላይ ያስተኛና አሜሪካ ላይ ቆሞ ሻላባዲያ አሜሪካን ነዳል። እኛ ደግሞ ምስኪን እሱ ደና ነው ፋይናንሻሊ እንትን ዲኤክስ መኪና ይነዳል። የሚኖርበትን ቤት ጥሩ ነው ምናምን። እኛ በጌታ ሰላም ነው በወክ ነው ምን ነው አንድ ነገር ለማድረግ እንትን ይላል። ከዛ እየጸወራ ባጃንያ ፋሲልም እዛ ጋር ምናምን እኔ ሳየው የዓለም ካርታ ላይ በተለይ አሜሪካ ላይ ቆሟል። እሱ ፋሲልም እንትን ፋሲል ያለ ይሳቀው ራባጀ እሱ አማኝ ሁሉ አጁት ብቻ። እኔ ግን በዚህ ጉዳይ ላይ ይሉንታ የሚባል ነገር የለኝም። ዞር ሳየው እራባና ማጃና ማራባጋላባዲ እራማሻንታራባዲያስ ማላቫኒያስ እሱ አሜሪካ ላይ ቆሞ ሮማ ቻና ማሲል እኔ አንካራ ማዲያስ አውሮፓ ቼላቫራማስ ሮባ ቻና ማዲያ ቻይና ሾንግራ ባዲያስ አፍሪካ ሩሻ ማዳጋ ባዲያስ ራሻ ሼላቫዶጋ ማዲያ
በእምነት ነው ያደረኩት። እግዚአብሔር ምስክር። ፋሲል ጭራሽ ዞርም አላለም ወደ እንትኑ በእሱ ይጸልያል እሳት በቃ የዛለትም ዞርም አላለም፣ አሁንም ዞርም አላለም። ምንም ጣጣም የለውም። ብትነግረውም ስለ አሜሪካ ምንም አይመስለውም። በቃ ቶታሊ በቃ ዲፈረንት ፐርሰን ነው። በጣም ይገርመኛል። አማደንቀው አማኝ ሰው እንደሱ አላየሁ። ምንም እኔ ደግሞ ኢንተረስትድ ነበርኩኝ። እኔ ሲነገረኝም መጽሐፍ ቅዱስ ይዘ ዓለምን ስትዞር አየው ምናምን የሚል ትንቢት ስለሰማው እኔ የመዞር አላማ ነው ያለኝ። ያው ራሻን ያረገጥኩት የለም ቻይና እዛ ላይ ካርታው ላይ ምንም የቀረኝ አየው ኒውዚላንድ ፓስተር ራሻ ኒውዚላንድ የመጀመሪያው ኢትዮጵያ አገልጋይ ነኝ። ኒውዚላንድ ሲሄድ